ወደ ኋላ የሚያዘገይሽ መንፈስ ተመቷል። አይሳካልም የሚል መንፈስ ተመቷል። አልፈ አትሄድም የሚል መንፈስ ተመቷል። ከአባት ከእናት ከቤተሰብ ሐረግ የሚመጣው ተመቷል። ዛሬ የሆነ ሰው ጭንገፋ ሰብሮ ያልፋል። የሆነ ሰው ድህነት ሰብሮ ያልፋል። ኢትዮጵያ ስሚ ሰብረሽ ታልፊያለሽ። ሐሜተኛው ሰብረ ታልፋለ። የሰፈሩ መንፈስ ሰብረ ታልፋለ። እስቲ አንዴ ሰብሬ አልፋለሁ በለኝ። የተደገሰብን የኃጢአትን ድግስ ሰብረ ታልፋለ። አንድ ሰው ኩነኔ ሰብሬ አልፋለሁ፣ ሰብሬ አልፋለሁ። ታምናላችሁ? ልጸልይ እንዲህ ብዬ ጸልይላችኋለሁ። ሰባሪው እግዚአብሔር ሰባሪው እግዚአብሔር ከፊቴ በሉሲ ሰብሮ አልፏል። እኔም ሰብሬ አልፋለሁ። እጅሽን ስጭኝ ልጸልይ። አባትህን አያትህን ቅድመ አያትህን ተከትሎ የሚመጣ እዛው ትቆማለህ እዛው ትቀራለህ የሚል የቤተሰብ መርገም ዛሬ ይሰበር። የምትኖርበት ምድር መርገም ይሰበር። ሲስተሙ ይሰበር። ሟርተኛ ይሰበር። ደጋሚ ይሰበር። እርግማን ይሰበር። በተቃወምኮ ጊዜ ይላል ቀንበሩን ካንገት ላይ ቀንበሩን ከምን ላይ ካንገት ላይ ምን ትለዋለህ? ትሰብረዋለህ ይላል። ትሰብረዋለህ ይላል። እየተመቱ ነው መናፍስቶች። እጅግ ከፋር እንዲህ ይለኛል ጌታ። እዚሁ ከኔ ጋር እየጸለይክ በዚህ ስክሪን አሁን እየጸለያችሁ 20-30 ዓመት እላይሽ ላይ የተጫነ እላይ ላይ የተከመረ የቤተሰብ መርገም፣ የሰፈር መርገም፣ የምትኖርበት ምድር ጭንገፋ ዛሬ ሰብረ ትወጣለህ። የሆነ ሰው ያየው ነው እንደ ንስር ኃይሉን አድሶ ሰብሮ ይወጣል። ሰው ዘሊ አልፋና በሽታን ሰብረ፣ ጭንገፋን ሰብረ፣ ኪሳራን ሰብረ ልጸልይ። እጅ ስጠኝ ስጠኝ። በኢየሱስም የፈራውን ሰብረ ታልፋለህ።